አዲስ ወደ አረብ ሀገር ሄዳችሁ እህቶቼ ቤትና በተለይ መኪና ስታጸዱ መጠንቀቅ ያሉባችሁን ነገሮች እነግራችኋለሁ ማለት ነው። ሰላም አለይኩም። ከብዙ መጥፋት በኋላ በድጋሚ ተመልሼ መጥቻለሁ ማለት ነው። እንዴት ናችሁ? በተለይ አረብ ሀገር ያላችሁ እህቶቼ እንዴት ናችሁ? ስራ እንዴት ነው? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። የዛሬውን ቪዲዮ ልሰራላችሁ የፈለኩት አንዲት ጎረቤቴ በቅርብ ወደ አረብ ሀገር ሄዳለች ማለት ነው። አንድ ወር አልሞላትም፣ ሊሞላት ነው 20 ምናምን ቀን ሆኗታል። እና የአረብ ሀገር ስራ እንዴት ይዞሻል እንዴት ነው ምናምን ነገር ብዬ ስጠይቃት እጇን ፎቶ ልካልኝ በጣም የሚዘገንን ሁኔታ ላይ ነው። እሱንም ደግሞ እንዴት አድርጋ ቤትና መኪና ማጠብ እንዳለባት ስለማታውቅ ነው። እነሱ ቢያሳዩትም ያን ያክል እሷ ብዙ ማታውቃቸው ነገር ተጠነቀቀችም ነበር እና እጇ በጣም የሚያስፈራ ደረጃ ሐኪም ቤት ሁሉ ወስደዋት የሚቀባ ነገር ሰጥተዋታል ማለት ነው። ያ የሆነው ግን ምንም አይነት በሽታ ኖሮባት አይደለም። እነሱ የሚመስላቸው በቃ የተለየ ነገር ነው። ግን አይነት በሽታ ኖሮባት ሳይሆን ቤትና መኪና ስታጸዳ ጥንቃቄ ሳታደርግ ስለቀረች ነው እንደዛ የሆነችው ማለት ነው። እኔም መጀመሪያ አካባቢ አረብ ሀገር በነበርኩበት ሰዓት እንደዚህ አይነት ነገር ገጥሞኝ ነበርና ለሷ የነገርኳትን ነገር ለእናንተም እነግራችኋለሁ ማለት ነው። ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንዳትረሱ። እንዲሁም ደግሞ ነባሮች ይሄ ነገር እኮ እኛ እናውቃለን በቃ ዲግሪ ጭነናል የምትሉ ካላችሁ አዳዲስ ወደ አረብ ሀገር የሄዱ እህቶች ስላሉ ቪዲዮውን ላይክ አድርጉት፣ ከቻላችሁ ደግሞ ሼር አድርጉት ማለት ነው። በመጀመሪያ ቤትና መኪና ስታጸዱ ቤት፣ መኪና፣ ሽንት ቤት ማንኛውንም ነገር ስታጸዱ በፍጹም ኬሚካሎችን አትደባልቁ። ለምሳሌ ሽንት ቤት ስታጸዱ በረኪና፣ ፍላሽ እንዲሁም ደግሞ ሌላ ሳሙና ምናምን ነገር አድርጋችሁ እነዛን ኬሚካሎች በአንድ አድርጋችሁ ማደባለቅ የለባችሁም። ምክንያቱም እነዛ ኬሚካሎች ሲደባለቁ አይደለም እጃችሁን በተለይ ፍላሽ የሚባለው ነገር ለህይወታችሁ አደጋ ሊኖረው ይችላል ማለት ነው። ስለዚህ በፍጹም በተለይ የማታውቋቸውን ኬሚካሎች ማደባለቅ የለባችሁም፣ አታደባልቋቸው ማለት ነው። ሲቀጥል እንዴት ነው ቤትና እቃ ስታጥቡ ምን አድርጋችሁና እንዴት አድርጋችሁ እንደሆነ እነግራችኋለሁ። የመጀመሪያው እቃ ስታጥቡ አብዛኞቹ ማዳሞች በረኪና አድርጋችሁ ወይም ደግሞ ክሎሬክስ አድርጋችሁ እንዲታጠብላቸው ነው የሚፈልገው ማለት ነው። ማድረግ ግዴታ ከሆነ በጣም ትንሽ ማድረግ አለባችሁ ማለት ነው። በጣም ትንሽ ካልሆነ በፌሪ ታጥቡና ወይ በሳምንት አንዴ ሊሆን ይችላል ወይ በ15 ቀን አንዴ ሊሆን ይችላል። በክሎሬክስ ሳይታጠብ ይኖር ማለት አይቻልም። ለምሳሌ እንቁላል ስትሰሩ የሆነ የሚሸቱ ነገሮች አሳ ሲሰራ ምናምን እቃው በክሎሬክስ ካልታጠበ ይሸታል። እንደዛ በምታደርጉበት መልኩ በጣም ትንሽ ታደርጋላችሁ ማለት ነው። ትንሽ አርጋችሁ መጠቀም እንዳትረሱ፣ እንዳታበዙ ማለት ነው። ሌላኛው ደግሞ በቻላችሁት አቅም እነዚህ አይነት ነገሮች የማይሸቱ እንቁላል ምናምን በሌለበት ሰዓት እሷም ሁሌም ማድረጉ ብትላችሁም ትንሽ ለሽታ ያክል እንትሉ ጋር ማጠቢያው ጋር አድርጋችሁ ውሃ ታፈሱበታላችሁ ማለት ነው። በፌሪ ብቻ በቻላችሁት አቅም እቃ ለማጠብ ሞክሩ ማለት ነው። ክሎሬክስ ካስፈለገ ደግሞ ሁሌ አይደለም በየቀኑ ሳይሆን ወይ በሳምንት አንዴ ወይ በ15 ቀን አንዴ አድርጋችሁ እጠቡ ማለት ነው። ዋናው የማይረሳው ደግሞ እቃ ስታጥቡ ጓንት መጠቀም አለባችሁ ማለት ነው። አንዳንዶቻችሁ እኔም ጨምሮ አረብ ሀገር በነበርኩበት ሰዓት በጓንት ማጠብ ምንም አይመቸኝም ነበር፣ ምክንያቱም ስላላስለመርኩት ነው። ስለዚህ እጃችሁን አስለምዱት። በጓንት እቃ ማጠብ መቻል ተለማመዱ እንጂ አይኔ በቃ በጓንት አያፈጥረኝ ምናምን ነገር ብላችሁ በፍጹም ያለ ጓንት እቃ አትጠቡ ማለት ነው። እነሱ ለሽንት ቤትም ለእቃ ማጠቢያም ለእያንዳንዱ ነገር የጓንት ችግር አይኖርም ብዬ ተስፋ አድርጋለሁ። ከሌለም ግዢልኝ ማለት ትችላላችሁ፣ መብታችሁ ነው ማለት ነው። ሌላኛው እንደዚሁ ቤት ስታጸዱ ቤት ስትወለውሉ አትደበላልቋቸው። የመወልወያዎቹን ሳሙናዎች መደበላለቁ በእጃችሁ የምትነኩ ከሆነ እጃችሁን በጣም አላርጅክ ሊኖርባችሁ ስለሚችል አትደበላልቁ። እንደነገርኳችሁ በቻላችሁት አቅም ቤትም ስትወለውሉ የምትጠቀሙትን ኬሚካል ላለመደባለቅ ሞክሩ። አንድ ብቻ አድርጋችሁ በዛ እየሞከራችሁ አደባልቁም ካለቻችሁ ደግሞ ጓንት ለብሳችሁ ለመወልወል ሞክሩ ማለት ነው። ሌላኛው ደግሞ ዋነኛው መኪና ስታጥቡ መጠንቀቅ ያሉባችሁን ነገሮች እነግራችኋለሁ ማለት ነው። በዚሁ አጋጣሚ አዲስ ወደ አረብ ሀገር ሄዳችሁ እህቶቼ
በጣም ማወቅ ያለባችሁ ነገር አረቦችን ከአቅማችሁ በላይ የሆነን ስራ አትስሩላቸው። የመጀመሪያ ሰሞን እናንተ ትጨናነቃላችሁ፣ ምን መስራት እንዳለባችሁ አታውቁም። ግራ ስለሚገባችሁ ያላችሁን አቅም ሙሉ ተጠቅማችሁ መስራት የማትችሉትን ነገር አትስሩ። ለምሳሌ የማትችሉትን ነገር በቃ አትችሉም። ለምሳሌ ከባባድ ነገሮችን ማንሳት፣ ለምሳሌ መኪና ስታጥቡ የማትችሉ በቃ የማትደርሱበት ከሆነ መሰላል አምጥታችሁ በጣም ተጨናንቃችሁ ምናምን ነገር አትጠቡ። እዛው ሆናችሁ ውሃ ፍሱበት። ገብቷችኋላ? እናንተ ባስለመዳችኋቸው ቁጥር ለምሳሌ አሁን አስለምዳችኋቸው ወይ ደግሞ በቃ በጣም ከለመዱ በኋላ ያንን ነገር ብትተውባቸው እችሊ ተቀይራለች ነው የምትሉት። እናንተ ለመወደድ ብላችሁ በቃ ወይም ደግሞ ስለማታውቁ እየደከማችሁ ሲመጣ ለምሳሌ 20 ሊትር ጃር ውሃ ሁሌ ከታች ፎቅ ድረስ እናንተ የምታመላልሱ ከሆነ እኔ አልችልም ስትሏት እችሊ ተቀየረች፣ ምን ሆና ነው፣ ምን አግኝታ ነው ምናምን ነገር ብለው አዲስ ሄዳችሁ አረብ ሀገር አረቦችን አንዳንድ እላፊ ነገሮችን አታስለምዷቸው። የምትችሉትን ነገር ብቻ አድርጉላቸው እንጂ ከምትችሉት በላይ ብዙ አትፍጉላቸው ማለት ነው። ስለዚህ ስታጥቡ መሰላል ላይ ወጣችሁ በቃ ሊደርሱበት ተጨናንቃችሁ ምናምን በተለይ ከ2 ከ3 ከ4 መኪና በላይ ግቢ ውስጥ ካለ ሹፌሮች ወይም ደግሞ የሆነ ሰው እንዲያጥብ እናንተ መተው አለባችሁ። እናንተ ግን መጀመሪያ ሰሞን ማጠብ ካስለመዳችኋቸው እርሜ ልካችሁን ነው የሚያሳጥቧችሁ ማለት ነው። ስለዚህ መሰላል ላይ ወጣችሁ ማጠብን አቁሙ፣ እንዳትወርቁ። እዛ ወርቃችሁ ብትሰበሩ እጃችሁ እግራችሁ ቢሰበር የምታሳክማችሁ አይምሰላችሁ። እናንተን ወደ ሀገሯ ትሸኝና ሌላ ያልተሰበረች ጉልበት ያላት ነው የምትጠልበው ማለት ነው ከቢሮ። ስለዚህ በጣም መጠንቀቅ አለባችሁ ማለት ነው። ሌላኛውና ይጠቅማችኋል ብዬ የማስበው ደግሞ ቤትም አጽድታችሁ ሽንት ቤትም አጽድታችሁ ማንኛውንም ነገር ስራ ሰርታችሁ ስጨርሱ እጃችሁን ቫልዚን የሚቀመጥ ትንሽዬ ወይም ደግሞ ኪሳችሁ ላይ ትንሽዬ ቫልዚን አስቀምጣችሁ ያችን ቫልዚን በየሰዓቱ እጃችሁን ተቀቡት ማለት ነው። ምክንያቱም እናንተ አሁን በተለይ አዲስ እኔ አሁን እያወራሁ ያለሁት አዲስ ለሄዳችሁ ነው ማለት ነው። ብዙ ነገር አዲስ ነው ለእጃችሁ የሚሆንባችሁ። እንዳላርጅክ ነው፣ ሊቆስድ ይችላል፣ ብዙ ነገር ሊፈጠር ስለሚችል እናንተ በጣም እጃችሁን መንከባከብ ይኖርባችኋል ማለት ነው። ሽንት ቤትም ማጥባችሁ ጭርስ ስታረጉ ኪሳችሁ አስቀምጣችሁ ቫልዚን ያችን ቫልዚን ቅብት፣ እቃም ማጥባችሁ ጭርስ ስታረጉ ቫልዚናችሁን ቅብት። በቃ ኪሳችሁ በትንሽዬ እቃ ቀንሳችሁ እንደዛ እያደረጋችሁ እየለመደው እጃችሁም እየለመደው ይመጣል ማለት ነው። በተረፈ ማሳሰቢያ እንደነገርኳችሁ አረቦችን ከአቅማችሁ በላይ የሆነን ስራ አታስለምዷቸው። መስራት የምትችሉትን ነገር ብቻ መስራት ነው ማለት ነው። ለምሳሌ መኪና ስታጥቡ መኪናውን የማትደርሱበት ከሆነ እኔ አልደርስበትም፣ አልችልም። እኔ አስታውሳለሁ አረብ ሀገር በነበርኩበት ሰዓት ፊሊፒን አለችና እኔ የምሰራበት ቤት መኪና አጥባለሁ ማለት ነው። ከዛ ናይ ጠቢ ያሉ ሌላ ቤት ማለት ነው። እሷ አታጥብም፣ እሷ እኮ አትችልም አሉ። እንግዲህ ያቺ መኪና ማጠብ አቅቷት አይደለም፣ ከመጀመሪያው እኔ መኪና ማጠብ አልችልም ብላቸው ነው። ስለዚህ ሌላ ሰራተኛ ባለበት ሰው ቤት ሂጄ እዛ የነሱ ሰራተኛ ያላጠበችውን ሹፌሩ የለም ለዛሬ ነይ ጠቢ ብለው መኪና ያሳጠቡ ሰዎች አሉ ማለት ነው። ይሄ ስላስለመርኳቸው እዛ ቤት ስሰራ ስለሚያውቁ አሰርተውኛል ማለት ነው። ስለዚህ የማትችሉትን ነገር አልችልም ትላላችሁ። ካሳያችሁም ደግሞ ባሳያችሁ ልክ በአቅማችሁ ልክ ስሩ ማለት ነው። አዲስ ነን ለመወደድ ብላችሁ ብዙ ላፊ የምትሰሩትን ስራ እድሜ ልካችሁን ነው የሚያሰሯችሁ ማለት ነው። ለምሳሌ አንዳንዶቹ ጽዳት ብለው ሰርተው ምግብ መስራት አንድ ቀን ከጀመሩ እድሜ ልካቸውን ምግብ ይሰራሉ ማለት። ምግብ እኮ እነሱ አይመለከታቸውም፣ ግን በቃ አስለመደቻቸው። አንዴ ሁለቴ ሶስቴ ያዋታል። በቃ በእናትሽ ይችን ስሪልኝ እያሉ ልጅቷ ሳታስበው ምግብም ሰሪ ጽዳትም ሆና ቁጭ ትላለች ማለት ነው። ደግሞ እሷ ከዚህ ተባብላ ሄደችው ግን ለጽዳት ነው ማለት ነው። ስለዚህ ከአቅማችሁ በላይ የሆነን ነገር ለነሱ ባታሳያቸውና ባታደርጉላለሁ ማለት ነው። የማትችሉትን ነገር አልችልም ማለት እነሱ ያባረሯችኋል ማለት አይደለም። ታችሁን ጠብቁ ውዶቼ። ብዙ አዳዲስ ነገሮችን ወደ እናንተ ይዤ ለመምጣት እያሰብኩ ነው። አልጠፋም ብዬ ቃል አልገባላችሁም። ይህንን ቪዲዮ ትኩሱን ነው እንደዚህ በቃ ልጅቷ ስታሳዝነኝ
ለካ እንደሷም አይነት ብዙ አለ እንደዚህ የቆሰለብኝ ምናምን ነገር ስትለኝ ምናልባትም እንደሱ አይነት 2-3 አይጠፉም እና ይህ ቪዲዮ ይጠቅማል ብዬ ነው የሰራሁት ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።